እንኳን ወደ አቤት ሲኒማ በሰላም መጣት። ዛሬ ይዤላችሁ የመጣሁት ፊልም ሃው ቱ ቢ ሪል የተሰኘውን ፊልም ነው። ፊልሙ የሚጀምረው የሰይጣን ልጅ በሆነችው ሊሊ ነው። ሲኦል በዚህ ፊልም ላይ በጣም የሰለጠነ ከተማ ሲሆን በስሩም ለሰይጣን የሚሰሩ ከብዙ ሺህ በላይ ሰራተኞች አሉ። ስራቸው ደግሞ በምድር ላይ ያሉ ሰዎችን ተንኮለኛ ማድረግ ነው። ስራቸው ሰማይ ጠቀስ ነበር። ነገር ግን ሰይጣን በጣም ተናደደ። ምክንያቱም በርኪንበርግ በተባለች ከተማ ተንኮለኝነት በ1.5% በመቀነሱ ነበር። ልጁ ሊሊ ወደ ምድር በመምጣት ተንኮለኝነትን ለማሰራጨት እንዲፈቅድላት ጠየቀ። ነገር ግን 18 ዓመት ስለሞላት አልተፈቀደላትም ነበር። ኢንተርኔት ውስጥ በመግባት ሰዎችን ቡሊ ታደርግ ነበር። ለአባቷ ራሱ ሸክም ነው የሆነችበት። ምክንያቱም ደጋግሞ ወደ ምድር ካልሄድኩ ብላ እየጨቀጨቀችው ስለሆነ። ሊሊ በአንድ ማታ አባቷን በተመሳሳይ ጥያቄ የቀረበችው በጣም ስለጨቀጨቀችው በአንድ ነገር ከተስማማች እንደሚፈቅድላት ነገራት። ወደ ምድር ሄዳ ስራውን ለመጨረስ 1 ሳምንት ከተሳካላት ሌላ ስራ ይሰጣታል። ካልተሳካላት ደግሞ ለዘላለም ወደ እስር ቤት እንደሚጥላት ነገራት። ሊሊ አባት እንዴት በልጁ ላይ እንደዚህ አይነት ነገር ያደርጋሉ ብላ አሰበች። ነገር ግን አባትየው ሰይጣን ነው፣ ስለዚህ አልተቃወመችው። ሊሊም በነገርየው ተስማማች። በቀጣዩ ቀንም ወደ ምድር መጡ። ሊሊ ስለሚስኗ ተነግሯታል። ግሬታ በርንስቲን። ግሬታ ምስኪንና ዝምተኛ ልጅ ስትሆን የምትኖረውም ከወላጆቿ ጋርና ከሁለት እህቶቿ ጋር ነው። እነዚህ ሰዎችም በጣም ጥሩና ንጹህ ልባም ነበሩ። ግሬታ ብዙ ጊዜ የቤት ስራ በመስራትና በመዘመር ነው የምታሳልፈው። ምንም አይነት መጥፎ ጎን የለባትም። ይህ ነገር ላይ ሊሊ ከባድ እንደሚሆን ግልጽ ነው። ከመለየታቸው በፊት ሰይጣን ከሰዎች ጋር ምንም አይነት ንክኪ እንዳታደርግ አስጠንቅቋት ነበር። በዛውም ጸባያ እየተቀየረ ከሆነ ቀለሙን የሚቀይር ጥቁር ኳስ ሰጣት። ሊሊ ለ1 ሳምንት ያክል ከግሬታ ፋሚሊ ጋር ነው የምትቆየው። ከቁርስ በኋላ ሁሉም ተጋግዘው የበሉበትን አነሱ። ይህ ነገር ደግሞ ሊሊን በጣም ያስደነገጠ። ልክ እንደሰጠቻት ሳህኖቹን ሰብራ በግሬታ አሳበበች። ነገር ግን ግሬታ ይቅርታ በመጠየቅ አሳለፈችው። ግሬታ በጣም ጥሩ ልጅ ስለሆነች ሊሊ የእሷን ለማሳሳት ሌላ መንገድ ማሰብ ጀመረ። ሊሊ በአንድ ማታ ግሬታን ስለ ጓደኞቿና ስላልናኖራቸው ጠይቃቻት። ግሬታ ግን ምንም አይነት ጓደኛ አልነበራትም። ምክንያቱም ትምህርት ቤት ውስጥ ሁሉም እንደቀለሙ ስለማያት። ሊሊ ስለ ግሬታ ብዙ ለማወቅ ቁምሳጥኗን መጎርጎር ጀመረ። እንደ አጋጣሚ ሆኖ የሆነ ልጅ ፎቶ ተለጥፎ አገኘ። ባገኘችው ነገር በጣም ረክታ ሊሊ ግሬታን ለማሰናከል ልጁን ለመጠቀም ወሰነች። በቀጣዩ ቀን ወደ ትምህርት ቤት ለመሄድ ወደ ባሳቸው ገቡ። ባስ ውስጥ እያሉ የዳይሬክተሩ ልጅ ኤዲ ግሬታን ማሰቃየት ጀመረ። ማስቲካ ጸጉሯ ላይ እየለጠፈ ማለት ነው። ሊሊ ሙድ ሊይዝባት ሲል ጸጉሩን አጋይታለት ልኩን አስገባችው። ግሬታ ቡሊ በመሰቃየቱ ግሬታ ትደሰታለች ብላ ነበር ነገር ግን ለሊሊ እንደፈራችላት ነገረች። የልጅቷ አጉል ጡርነት ሊሊን ያበሳጫት ጀመር። ሊሊ ጓ ልትልባት ስትል ሳሙኤል የሚባል ልጅ ከሊዮኒ ቀውጦ ጀመር። ልጁ የትምህርት ቤቱ ጣሪያ ላይ ቁጭ ብሎ ዘላለ። ልክ ዳይሬክተር የእሳት አደጋ እንደደወለ ልጁ ዘሎ ወረደ። ግሬታ ሳሙኤል አንዳንድ እንደዚህ የቀውስ ነገር እንደሚሰራ ነገረች። ልክ ገብቶ መፈተን እንደጀመሩ ሊሊ ታብሌቷን አውጥታ መኮፐር ጀመረች። ግሬታንም ልክ እንደሷ መኮረጅ እንድትጀምር ተገፋፋት ጀመር። ግን ሁሉንም መልስ ስለምታውቅ አልኮረጀችም ነበር። ልክ ለእረፍት እንደወጡ ሜሎዲና ዳሪያ የተባሉ የትምሮ ቀስ ቺኮች ከግሬታ ለአበስ ለሙድ ይዘባት አለፉ። ለምን ሙድ እንደሚይዙባት ስትጠይቃት የዕለት ተዕለት ኑሮ እንደሆነ ነገረች። ስለዚህ ምንም አይረብሻት። ልክ እንደዞረች ሊሊ ግሬታ የፈቀደችውን ልጅ አየችው። ግሬታ የተሽኮረመመች የልጁ ስም ካርሎ እንደሆነ ነገረች። ልጁ የመቼ ቺካቺክ ነው፣ ከጸድ ቺኮች ጋር ካልሆነ በስተቀር ከማንም ጋር እና ግሬታ ትፈጠር አትፈጠር ምንም የሚያውቀው ነገር የለም። በጣም እንደምትወደው ስታውቅ ሊሊ የሆነ ሀሳብ መጣላት። ሊሊ ካርሎስ ጋር በመሄድ ግሬታ ለ3 ቀን ጀንጅኖ ከዛም በኋላ እንዲተዋት ከፈለችው። ይሄ ከተፈጠረ ግሬታ የሌለ እንደምትናደድ አውቃለች። ካርሎስን አናግራ እንደዞረች ከሳሙኤል ጋር ተፋጠጡ። ከዛም በኋላ ሳሚ ስቆላሽ አላት። እስከ ቅያሱ ድረስ ተከተለ። ከዛም አብረው ጨሱ። ትምህርት ቤት ውስጥ ካርሎስ ለግሬታ ወደ አዘጋጀው ኮንሰርት እንድመጣ ጠይቃል። ሊሊና ሳሚ ያጨሱ እያለ ኤዲ ጀሞን ይዞ ተከተላት። ምክንያቱም ሳሚ የሶስቱንም ሰዓት ደክሏቸው ስለነበር ሊቀጠቅጡት። ልጁ ወዲያውኑ ዘሎ ጣሪያ ላይ ወጣ። ሊሊ ሊነኳት ሲሞክሩ ደህና አርጋ ፈራ በላቻት። ከዛም እግሬ ያውጣኛል። ከዛም ሊሊና ሳሙኤል አንድ ጣሪያ ላይ ወጥተው ይሞዳሞዱ ጀመር። ሳሚን በመሃል ላይ ደህና አርጎ ጎምጥታት። ሊሊን በድርጊቱ ተደናግጣ ገፍትሮ ሮጠች። ሊሊ ለመጀመሪያ ጊዜ መወጫበያ ጀመር። ምን እንደሚሰማት ራሱ ማወቅ አይከብድም። ግሬታ ፍቅር ያዘች እንዲህ ብላ ስትጠይቃት ከት ብላ ሳቀች። ምክንያቱም ሰይጣኖች ፍቅር አይዛቸውምና። ጥቁሩን ኳስ ወጣ ስታየው ከለር መቀየር ጀመረ። አባቷ ጋር ደውላ ሰይጣኖች ፍቅር እንደሚይዛቸው ነገራት። ስልኩን ጆሮ ላይ ዘግታ ካሁን በኋላ ለመጠንቀቅ ወሰነች። ከእራት በኋላ ተሰብስበው እያወሩ እያለ ሊሊ ግሬታ ዴት እንዳላት አቃጠረች። ወላጆቿ ልጅ አደገች እያሉ ይገረሙ። ያ ነገር ግን ግሬታ ምቾት ነሳት። በቀጣዩ ቀን ሊሊ ግሬታ እንዴት ካርሎስ ማማለል እንደምትችል አስተማረቻት። ነገር ግን የግሬታ እናት ሳይብል
እንደዚህ የታለባበስ እንድትለብስ አልፈቀደችላትም። ሊሊ ግሬታ የፈለገችውን ልብስ መልበስ ትችላለች ብላ ስትከራከር ሳይብሊን ጭራሽ የግሬታን ልብስ አልብሳት አረፈችው። ልክ ትምሮ እንደደረሱ እነዚህ ሁለት የተመቱ ችኮች ሙድ መያዝ ጀመሩ። ልብሳቸውን መቀየር ስለማይችሉ ሊሊ ሌላ መንገድ ማሰብ ጀመረ። ከዛም በኋላ ግሬታን አሪፍ ፎቶ አንስታ ኢንተርኔት ላይ ለቀቀችው። ከዛም በኋላ በሞዴሎች ፌክ ዌብሳይት ሰርታ ለቺኮቹ በሙሉ አሳየቻቸው። ቺኮቹም አቴንሽን ለማግኘት እንደዚህ አይነት ልብስ እንደተመጣላቸው ጠይቀቻቸው። ግሬታን ከቺኮቹ ጋር በመሳሰሏ በጣም ነው ደስ ያለው። በዛኑ ሰዓት ሳሙኤል ሊሊ አብረው እንድትጠይቃት አልጋ ላይ ግን አይደል ጊዜ እንደሌላት ነገረች። ግን ወደ ባህር ዳርቻው እንደሚወስዳት ሲነግራት እምቢ ማለት ከበዳት። ምክንያቱም ባህር ዳርቻ ቀርባ አይታ ስለማታውቅ። እዛ ሲደርሱ በደስታ ጡብ የረገጠች። በህይወቷ ለመጀመሪያ ጊዜ ሊሊ ደስተኛ ሆነች። ግሬታ ትምህርት ቤት ውስጥ ካርሎስ ጋር በመሄድ ሜሎዲና ዳሪያን ታገኛቸዋል። ቺኮቹ እየዘመሩ ነበር። ድምጻቸው ግን የተመታ ስለሆነ ቀስ ብለው እንዲዘምሩ ጠይቀቻቸው። ካርሎስ ስለ ሙዚቃ ብዙ ስለምታውቅ ወደ ባንዳቸው እንድትቀላቀል ጥያቄ ያቀረበል። ስለገባች ደስ ባይላቸውም ግን ቺኮቹ ተቀበሏት። በመሀል ላይ አንድ አስተማሪ መጥቶ መቅረብ እንደማይችሉ ነገራት። ምክንያቱ ደግሞ ሜሎዲና ዳሪያ ኢንተርኔት ላይ የወሰቱት የሚያስጠላ ቪዲዮ ነበር። ሊሊና ሳሚ ግን በባህር ዳርቻው ጋር ተኝተው የተጨናጀኑ ነበር። ፋዙኳ ቴክስት ቢያደርግላትም ኢግኖር ገጠች። ከዛም በኋላ ሁለቱም ተሳስመው ተለያዩ። ልክ አይስክሬም ሊበሉ እንደሄዱ ከአባቷ የአሸን ቴክስት ተላከላት። ደህና ነኝ ብላ ከመለሰችለት በኋላ ዘጋች። ቀና ስትል ቦታው በፍቅረኛሞች እንደተሞላ አስተዋለች። በዛ ምክንያትም ከዓላማ የሳተች እንደሆነ ማሰብ ጀመረ። ሳሙኤል አይስክሬም ቢያመጣላትም ምንም ሳታስረዳው ጥሎ ሄደች። ካርሎስ ግሬዳን ወደ ቤት እያሸኛት እያለ በመሀል ላይ ለምን የባንዳቸው ቆመ ባንድ እንደማትሆን ጠይቃት። እሷ ግን ሜሎዲና ዳሪያ ስለማይወደው መቀላቀል አልፈለገችም ነበር። ልክ ጉድባይ ኪስ ሊሰጣት ሲል የግሬዳ ፋዘር በመሀል ላይ መጥቶ አቋረጣት። ግሬዳም ደብራት ወደ ቤት ሮጣ ገባት። ግሬዳ ስታለቅስ የተመለከተቻት ሊሊ ለመጀመሪያ ጊዜ ያዘነችላት። ልክ ኳሱን ወጥታ እንዳየችው ኳሱ መቀየር ጀምሯል። ያ ማለት ደግሞ የጸባይ ለውጥ ይታይባታል ማለት ነው። ግሬዳ ኳሱ ምንድነው ብላ ጠይቃ፣ ግን ሊሊ ቴርሞሜትር ነው ብላ ሳከሰቻት። ከዛም በኋላ ጋርደን ውስጥ ቁጭ ብለው እንዳለ ሊሊ አባቷ ከሁለት ቀን በኋላ እንደሚወስዳት ነገረቻት። ምክንያቱም ሚሽኗ ስላልተሳካላት፣ ሌላ ደግሞ ተንኮለኛ መሆን እንደነበረባት ነገረቻት። ግን ማንነቷን አልገለጠችም ነበር። ግሬታ አባቷ ለምን ተንኮለኛ እንድትሆን እንደምትፈልግ ባይገባትም በሁለት ቀን ውስጥ ግን ነገሮችን ማስተካከል እንደምትችል ነገረች። ትምህርት ቤት ውስጥ ሜሎዲና ዳሪያ ግሬዳን ወደ ቡድናቸው አቀላቀሉ። ከዛም ያንን ልብስ አለበሰቻቸው። ካርሎስም ለግሬዳ ጥሩ ጓደኛ መሆን ጀመረ። ሲታይም የመጪ የተመቸችው ይመስላል። ልክ ባለፈው ካቆመበት ሊቀጥሉ ሲሉ ሊሊ መታ አቋረጠቻቸው። ምክንያቱ ደግሞ ግሬዳ እንድትጎዳ ስለማፈልግ ነበር። ግን ካርሎስ ከምን እንደተመቸችው ነገራት። ከዛም በኋላ ለግሬዳ ከሊሊ ጋር ምን አይነት ስምምነት ተስማምቶ እንደነበር ነገር። ግሬታ ግን ሊሊ እንዲጫወቱባት ስለከፈለች ተናደደች። ሊሊ ቅርታ ጠይቃ ተንኮል መስራት እንደነበረባት ነገረቻት። ግሬታ ግን ምንም ሳትላት ጥራት ሄደች። ሳሙኤል ሊሊን ወደ ባህር ዳርቻ ቶሎ እንድትመጣ ቴክስት ላከላት። መጀመሪያ እሱ ያሰበው ትምህርቱን አቋርጦ ወደ በርሊን ለመሄድ ነበር። አሁን ግን እሷን ስላገኘው እዚሁ ለመቆየት እንደወሰነ ነገር። ሊሊ እንደተወደደች ሲገ እሱ መታወቋ ስህተት እንደነበር ነገር ጥላው ሄደች። እሷም ወዷለች፣ ግን ሸቤ መግባት አትፈልግም። ስለዚህ ከዛም በኋላ የትምህርት ቤት ባስ ውስጥ ገብታ ለግሬዳ የተፈጠረውን ነገር በሙሉ ነገረቻት። ግሬዳ ግን ሊሊ ስታለቅስ ማየት ስለከበዳት ይቅርታ አደረገችላት። ሊሊም ስለ ጥቁር ኳስ እውነታውን ነገረቻት። ፈተናዋንም እንደወደቀች አስረዳች። ከዛም ሁለቱ ለመጀመሪያ ጊዜ ተቃቀፉ። ግሬታም የሊሊ አባት እንዲወስዳት የቻለችውን ማድረግ ጀመረ። በቀጣዩም ቀን ትምህርት ቤታቸው ፌስቲቫል ተዘጋጅቶ ነበር። ሰይጣንም ውጤቱም እንደሆነ ለማወቅ በቦታው ተገኘ። ግሬዳ፣ ካርሎስ፣ ሜሎዲና ዳሪያ ዳይሬክተራቸውን ፕራንክ ለማድረግ ተስማምተው ተለያዩ። ዳይሬክተራቸው በአፍሪካ ስለነበረው ጉዞ እየወራ ሙሉ አዳራሹን ያዝጋል። ዳይሬክተሩ እየወራ እያለ ካርሎስ የዳይሬክተሩን የማይሆን ፎቶ አምጥቶ ስክሪፕት ላይ ለጠፈባቸው። ዳይሬክተሩም እያፈረ ከመድረክ ወረደ። ፕሮግራሙ እንዲቀጥልም ነገራት። መሀል ላይ ሁሉም ፈርጥተው ሮጡ። ምክንያቱም ሜሎዲና ዳሪያ ልክ እንደ ፓፕራ የሚያቃዥ ልብስ ለብሰው ወጡ። ፕሮግራሙ ሲበጠበጥ የካርሎስ ጀማዎች መጥተው እንዳለ ተቆጣጠሩ። ይህን የሚያዩት ወላጆች መበጣበጥ ጀመሩ። ከሙዚቃው በኋላ ግሬዳ ሊሊን ስላረገችላት ነገር በሙሉ አመሰገነችው። አባትየውም ሊሊን ወደ ውጭ አስወጥቶ አድናቆቱን ገለጸል። ምክንያቱም ግሬዳን ዳይሬክተሩንና ባንዱን ፕራንክ እንድታደርግ ስለረዳቻት። ጥቁር ኳስም ራሱን ወደ ጥቁርነት መልሶ ቀይሯል። ሰይጣንም በመንደር ውስጥ እንድትቆይ ፈቀደላት። አባትየው ከሄደ በኋላ ግሬዳ መታ ሊሊ መንደር ውስጥ እንድትቆይ ያደረገችው ሀሳብ እንደሆነ ነገረቻት። ኳሱንም ጥፍር ቀለም እንደቀባቸው አሳየቻት። ስለዚህ አባቷ በምንም ምክንያት አይጠረጥራትም።
ከዛም በኋላ ሊሊ ሳሙኤል ጋር በመሄድ እንዳይሄድ ለማድረግ ሞከረች። እንደምትወደውም ነገረችውና ከዛም ሁለቱ በመጨረሻ ፊልሙ እንደተመቻችሁ ተስፋ አደርጋለሁ። እንደዚህ ሌላ ቪዲዮ የምትፈልጉ ከሆነ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ እስከምንገናኝ ድረስ ሰላም አሉ።